ሰላም ቤተሰብ እንዴት ናችሁልኝ? ሰላም ናችሁ? አለን እግዚአብሔር ይመስገን። እኔ ጌት ነኝ። እንዴት ናችሁ? ሰላም ናችሁ ቤተሰብ? ዛሬ ትልቅ መወያያ ሀሳብ ይዤላችሁ መጥቻለሁ። እናንተም ቢሆን በኮመንት መስጫው ላይ በደንብ አድርጋችሁ የኔ ታሪክ ነው፣ እኔ እንደዚህ ገጥሞኛል፣ ይሄን የምትሉት ሀሳብ የምትወያዩበትን ሀሳብ ይዤላችሁ መጥቻለሁ። እንግዲህ ይሄ ዳማካሴ ለእናንተ ብዙ ሀሳቦችን እየያዘላችሁ ይመጣል። ብዙ የሪያክሽን ፊልሞችን አመጣላችኋለሁ፣ ዜናዎችን አመጣላችኋለሁ፣ የባህል በጣም ህገወጥ የሆኑ የባህል እንትኖቹንም እንደዚሁ ሌሎቹንም ቢሆን ያለባበስ የባህል የምናምን ነገሮች ቋንቋዎች ምናምኖችን የተዛቡ ነገሮችን እያስተካከለን የምንሄድበት ቤት ነው። እንግዲህ እናንተም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሰብስክራይብ፣ ላይክ፣ ሼር አድርጉት። ይህ ሀሳብ ምንድን ነው ለምትሉት እንግዲህ እነግራችኋለሁ። በሁለት ፍቅረኛሞች ወይም ደግሞ ጓደኞች መካከል ጣልቃ መግባት እንግዲህ ተገቢ ነው ወይስ ጣልቃ መግባት የለብንም የሚል ሀሳብ ነው። እንግዲህ ይህን ሀሳብ ሁላችሁ የምታንሸራሽሩበት ይሆናል። እኔ ግን በመጀመሪያው አቀርብላችኋለሁ። የመጀመሪያው ሀሳብ ምንድን ነው የሚሆነው? እንግዲህ ሁለት ፍቅረኛሞች ወይም ደግሞ ባለትዳሮች በእነሱ መካከል ጣልቃ መግባት አያስፈልግም የሚሉ አሁን ሶስት ሀሳቦችን አቀርብላችኋለሁ። የመጀመሪያው እንግዲህ የትዳር የግላዊ ወሰን አለ። ግላዊነት የሚባል አለ። የግላዊነት ወሰን ማለት ይሄ ማርሻል ፕራይቬሲ ባውንደሪስ የሚባል አለ። እነዚህን ባይዘወይ ማንም የሚያገኛቸው አይደለም። ይህ ግላዊነት የራስ የግል ፍቅር የሚያመጣው አለ። እዛ ላይ ጣልቃ ሌላ ሶስተኛ ሰው ሲገባ የሚፈጠሩ አሉ። እነሱም በግልጽ እንነግራቸዋለን። ምናልባት ፍቅረኛሞች ወይም ደግሞ ሁለት ባለትዳሮች የራሳቸው ቋንቋ፣ የራሳቸው መግባቢያ፣ የራሳቸው መስተጋብር አላቸው። በእነዚህ መካከል ሌላ ሶስተኛ ሰው ሲገባ ምናልባት ያነኛውን ነገር ምን ያደርገዋል ይላል መሰላችሁ? አዎ ይህ የእነዚህ ሰዎች የቋንቋ የፍቅር መስተጋብር ምን ያደርጋል? ተለዋዋጭ ያደርግባቸዋል። ሌላ አዲስ ሰው ሲገባ ማለት ነው። ስለዚህ በዚህ ላይ ጣልቃ መግባት አያስፈልግም የሚለው ነው። ሁለተኛው ምንድነው? ነገሮችን የማባባስ አደጋ ይላል፣ ወይም ደግሞ ሪስክ ኦፍ ስካሌሽን ይላል። ይሄ በጣም የሚያባብሰው ቅድም እንዳልኳችሁ ነው። አንዳንድ ሌላ ጣልቃ የሚገቡ ሰዎች ምን ያደርጋሉ? ማባባስ የሚያመጡበት አንደኛው ለእህቱ ወይም ለወንድሙ ወይም ለአባቱ ወይም ደግሞ ለሌላ ለጓደኛው ወይም ደግሞ ለጓደኛው ሚስት ደግሞ ጣልቃ የሚገባ ከሆነ አንደኛ ምን ይላል? ችግሩን ሚዛናዊ እንዳይሆን ያደርገዋል። ሚዛናዊ እንዳይሆን ያደርገዋል ማለት ነው፣ ያን ጣልቃ የሚገባ ሰው። ሁለተኛው ምንድነው ደግሞ የሚለው? ጣልቃ በሚገባበት ሰዓት አንደኛው ቂም የመያዝና የመቆጣት ወይም ደግሞ ምን ይላል መሰላችሁ? ቁጣን የማምጣት አምባገነን የሚሆን ይመጣበታል። ስለዚህ ተጋነነ ማለት ነው። ሌላኛው ደግሞ ትንሽ የነበረውን ወደ ትልቅ ቁርሾ ወይም ደግሞ ትልቅ እንትን ውስጥ ይከተዋል፣ የቤተሰብ ግጭት ውስጥ ያመጣል ይላል። እንግዲህ ይሄ ሁለተኛው ነው። ሶስተኛው ጥገኝነትን መፍጠር ነው። ጥገኝነትን እንዴት ይፈጥራል የምንለው እንግዲህ ክሬቲንግ ዲፐንደንሲ ነው የሚባለው። በሁለት እንግዲህ ባለትዳሮች ወይም ደግሞ ፍቅረኛዎች መካከል ጥገኝነት እንዲፈጠር ጣልቃ የሚገባ ከሆነ አባት በልጁ ወይም ደግሞ እናት በልጇ ወይም ደግሞ ወንድም በእህቱ ወይም ደግሞ በወንድሙ እየገባ ወይም ደግሞ በሚያውቃት ወይም ደግሞ በሚግባባው በጓደኛው ጣልቃ የሚገባ ከሆነ ምን ያጥበጣል? እነዛ ሰዎች ዲፐንደንስ እንዲሆኑ በራሳቸው የማሰብ ራሳቸው በራሳቸው ቆመው ይሄን እኔ አደርገዋለሁ፣ አይ ዲዲት ወይም ደግሞ ይሄ እኮ የኔ ነው፣ የኔ ችግር ነው፣ እኔ ነኝ ያጠፋሁት፣ አይ እኔ እኮ እንዴት የሚለውን ነገር እንዳይወስኑ ያደርጓቸዋል። ይሄ ጥገኝነትን መፍጠር ይሆናል ማለት ነው። ይሄ ነው እንግዲህ የመጀመሪያው ጣልቃ መግባት የለበትም የሚለውን ነገር አሁን ሶስቶቹን አይተናል። ሌላኛው ጣልቃ መግባት አለበት የምንለውን ደግሞ እስኪ እንየው። እነሱም ሶስት ምክንያቶች አሉ። ሶስቱ ምክንያቶችን አሁንም እገልጽላችኋለሁ። እናንተም የራሳችሁን ሀሳብ እያስገባችሁ ቤተሰብ ምናልባት እናንተም ኮመንት ላይ ያስቀምጡልኝ። የገጠማችሁ ታሪክ ካለም እሱን ታስቀምጡልኝ ያላችሁ። ወደ ሀሳቡ እንሂድ። ጣልቃ መግባት አለበት የሚለውን ደግሞ ላሳያችሁ። ምንድነው ጣልቃ መግባት? ብዙውን ጊዜ አካላዊ ወይም ስነ ልቦናዊ ጥቃት ሲፈጠር ወይም ደግሞ ኢንኬዝ ኦፍ አቢዩስ ይላል። በዚህ ጊዜ ጣልቃ እንግዲህ መግባት አስፈላጊ ነው። ለምን? አካላዊ ወይም ደግሞ ከባድ የሆነ የስነ ልቦና ጥቃት የሚያደርስ በአንደኛው በኩል ወይም ደግሞ በዛኛው በኩል ደግሞ የሚደርስ ከሆነ በዚህን ሰዓት መግባት ያስፈልጋል ይላል። ለምን መሰላችሁ? ይህም በሚሆንበት ሰዓት ይላል ይህን በሚሆንበት ሰዓት አካላዊ፣ ስሜታዊ ወይም ደግሞ ከባድ የገንዘብ
ጥቃት እያደረሰ ከሆነ የራሳቸው ጉዳይ ብሎ ዝም ማለት ጥቃቱን እንደ መደገፍ ይቆጥራል ይላል። ስለዚህ በዚህን ሰዓት ጣልቃ መግባት ያስፈልጋል ማለት ነው። ሁለተኛው ደግሞ ምንድን ይላል? ከባድ አደጋ ሲያንዣብብ ይላል። እንግዲህ ምንድነው? ዌን ዜር ኢዝ ኤ ክሊር ዳንጀር፣ አንዳንዴ ከባድ የሆነ አደጋ ሲያንዣብብ በዚህ ላይ ጣልቃ መግባት ያስፈልጋል ማለት ነው። ይህ ምን ሊሆን ይችላል? ለምሳሌ ከባድ የሆነ እንግዲህ ጥቃት ወይም ደግሞ አደጋ ሲያንዣብብ ሲባል ምን ለማለት ነው? ለምሳሌ በሱስ የተጠቃ ወይም የተጠቃች ከሆነ አዎ ከፍተኛ የሆነ አደንዛዥ እየተጠቀመ ወይም የተጠቀመ ከሆነ ወይም ደግሞ ቤተሰቡን አደጋ የሚጥል ከባድ ነገር እየሰራ ከሆነ ለምሳሌ ብዙ ነገሮች ይጠቀሳሉ። የስነ ልቦና ችግር ሊሆን ይችላል፣ ራስን ማጥፋት ሊሆን ይችላል፣ ወይም ደግሞ ስርቆትም ሊሆን ይችላል። በዚህን ሰዓት በደንብ ቤተሰብን አደጋ በሚጥልበት ሰዓት ያኔ ጣልቃ መግባት ያስፈልጋል ይላል። ሌላኛው ደግሞ በልጆች ላይ ጉዳት ሲደርስ ይላል። ሶስተኛው ነው እንግዲህ በልጆች ላይ እንግዲህ ሁለት የትዳር ጓደኛሞች ወይም ፍቅረኛሞች ሲኖሩ ትዳር መስርተው ልጅ ያፈራሉ። ልጆች ደግሞ እንግዲህ እዚህ ጋር ከፍተኛ ጉዳት የሚደርስባቸው ከሆነ ያነ ሰው እህት ወይም ወንድም ወይም አባት ወይም ደግሞ ጓደኛ ጣልቃ መግባት አለበት ይላል። ይህ እንዴት ነው ሊሆን የሚችለው ይላል። ልጆችን ድህነት ላይ ወይም ስነ ልቦና እየጎዳ ከሆነ ይላል በግልጽ ከታየ ለልጆቹ ሲባል ሁኔታውን ለማረጋገጥ መሞከር ወይም ደግሞ የባለሙያ እርዳታ እንዲያገኙ መምከር መምከር ያስፈልጋል ይላል። ቤተሰብ ይሄ እንግዲህ በእኔ በኩል ያለ ነው። እናንተ ደግሞ የራሳችሁ ይኖራችኋል እና በእርግጥም ደግሞ የገጠማችሁም ሊኖር ስለሚችል እስኪ እናንተስ ምን ትላላችሁ? ቤተሰብ ቤቱን ፎሎ ያላደረጋችሁ ወይም ደግሞ ሳብስክራይብ ያላደረጋችሁ ቤቱን ሳብስክራይብ እያደረጋችሁ ቤተሰብ ሌሎቹን ሀሳብ ይዤላችሁ እመጣለሁ። ቤተሰብ እናንተም ይሄን እያንሸራሸራችሁ ኮመንት ላይ አስቀምጡልኝ። ለእናንተ የሚሆኑ ደግሞ ልዩ ልዩ ሀሳቦችን ይዤላችሁ እመጣለሁ። እናንተስ ምን ትላላችሁ? እስኪ አስቀምጡልኝ። ጣልቃ መግባት ያስፈልጋል ወይስ አያስፈልግም በሚለው እንግዲህ ዝም ብሎ ማየት ነው ወይስ መግባት አለበት የሚለው ሶስቱን ምክንያቶችን የሶስት እያንዳንዳቸውን አይ ጣልቃት መግባት አለብን የሚለውን ሶስቱን ምክንያቶች አይታችኋል። አይ ጣልቃ መግባት የለብንም የሚለውን ደግሞ ሶስቱን አይታችሁታል። እንግዲህ ቤተሰብ እናንተ ደግሞ የሚበጃችሁ እናንተ የሚላችሁን ወይም ደግሞ የገጠማችሁን አስቀምጡልን። ለሌሎች ይደርሳል የምትሉትን ደግሞ ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ። ቻው